شرينا هنمتلنا هيتناجرنا نوزوت أخذ خرز اللهم تو هاي تناجرنا لأن يجري لم يكيدني ولا عيلي وجم بحيلي قداد وسيدهم لمالتي قرنت خبيدي أنا متى ما يفلت أني رأى العانيرة تجديد أمازين بر እነዚህ ከሸረሪና በረሃ የሚያስተጋቡ ድምጾች ህወሓት በአጋንንታዊ አስተሳሰብ ፍጹም የጨከነባቸው በስሙ ለሚቆምርበትና ለሚነግድበት የትግራይ ህዝብ እንጥፍጣፊ ሰብአዊነት የሌለው መሆኑን እንደ ሁልጊዜው ያረጋገጠበት የአረመኔያዊነት ሰበዝ ሁነኛ ማሳያ ነው። ሰላም መጣልን ብለው ፈጣሪያቸውን አመስግነው ያልጨረሱ አዛውንቶች በማምሻ ዕድሜያቸው መጦር ሲሹ አምባገነኑ ህወሓት በግዳጅ ለጦርነት ማግዷቸዋል። ተምረው ያልጨረሱ ሕፃናትና ታዳጊዎችን ወጣቶችና ሴቶችን ርህራሄ በሌለው ሰይጣናዊ ጭካኔ ለሞት አጭቷቸዋል። ተላላኪው ህወሓት በእነሱ ሞት ላይ ወንበር ፍለጋ ስልጣን ሊያማትር እኒህን ሕፃናትና አዛውንት ጭዳ ሊያደርግ ሞት ደግሶ ከሞቀ ጎጆዋቸው አፍሶ የተከዜ ሲሳይ የበረሃ ላይ ውሃ ጥምና ረሃብ ቀለብ ሊያደርጋቸው ምን እንደሰራ የሚያጋልጡ የሞት ወጥመድና የእልቂት ቁማሮችን የገለጡ ሰቆቃዎች ናቸው። ሸረሪና በኤርትራና ሱዳን ድንበር አቅራቢያ የሚገኝ ቁልፍ የስትራቴጂካዊና የስልታዊ እንቅስቃሴ ቀጠና ሲሆን ህገወጡ የህወሓት ቡድን ከቤተሰብ እቅፍ መውጣት የሌለባቸውን ሕፃናትና መጦር የሚገባቸውን አዛውንቶች አንቆና አፍሶ በዚህ ቀጠና የጥፋት ተልእኮን ለመፈጸም ምሽግ በመቆፈር ጭምር ለዓመታት ሲዘጋጅ ቆይቷል። ህወሓት ባሳለፍነው ሐምሌ ወር መጨረሻ አርሚ 13 ሲል ባደራጀው የጥፋት ኃይል ሸረሪና ላይ የጦርነት እሳት በመለኮስም የጥፋት ህልሙን ወደ ተግባር ቀይሮታል። ነገር ግን ስልቱ አልሰመረም። ህወሓት በለኮሰው ውጊያ በርካታ የቡድኑ አባላት ሲደመሰሱ ከሕፃናት እስከ አረጋውያን ድረስ የተሰለፉ በርካቶች እጃቸውን ለኢፌድሪ መከላከያ ሰራዊት አባላት ሰጥተው ሕይወታቸውን አትርፈዋል። አረመኔው ህወሓት የጥፋት ሰንሰለቱን ተጋምዶ አንዴ ጽምዶ አንዴ ደግሞ የህልውና አደጋ ገጥሞናል እያለ በስሙ በሚምልበት ህዝብ ላይ እስከ መቼ ያወራረደ ይቀጥላል የሚለው ጥያቄ በዚህ እውነታ ምላሽ ያገኛል። የእነዚህ ምርኮኞች ማንነትና የተጓዙበት ረጅም የሞት መንገድ ከምንም በላይ የቡድኑን አረመኔያዊነትና አስከፊ የኢሰብአዊነት ገጽታ ለዓለም የሚያጋልጥ ነው። እነዚህ ለጦርነት የተነዱ ወጣቶች፣ ሕፃናትና አዛውንቶች ወደ ውጊያው የመጡበት መንገድ ወታደራዊ ስትራቴጂ ሳይሆን ፍጹም ኢሰብአዊነት የተሞላው ግዳጅና ሰቆቃ የበዛበት የሰው ሕይወትን ያራከሰ ተግባር ነው። እነዚህ ሕፃናት፣ አዛውንት፣ ሴቶችና ወጣቶች ለማያውቁት የጥፋት ዓላማ በህወሓትና ሻዕቢያ ፊት አውራሪነት ተገደው ከትግራይ ተነስተው በኤርትራ ከዚያም በሱዳን አድርገው ወደ ሸረሪና እስኪደርሱ ድረስ አሰቃቂና አድካሚ የሞት ጉዞ አድርገዋል። ኣብ ከባቢ ሸራሮ ኢና ነርና ናብ ሸረሪና ህንመጥተለና ኣይተነገርናን ናብዝወታ ኣኽር ትኸዱ ዘለኹም ተባሂሉ ኣይተነገርናን ጥራሕ ተውጎስ እዩ ተውጎስ ተባሂሉ ካብኡ ካብ ከባቢ ሸራሮ ናብ ሰንበል ኣከባቢ ባድመ ቲኣተኻ ናብዚ ገፅ ኣሎ
ناو خيدنا نا إرترا مكينة أو صنحنانا سعنا السودان دنبر حيزنا مزيان كاونا السودان دما تقبلن دما ناوزيم صينانا أبزي و مسجرنا بجالو أجرنا أفتو تحت هذا العميق ودق هاو بوت أين حدنا درنا سئلنا دحار نبزو وقخ خفت نتلقن مدلاو قال ملا نرو قال أنا را تاو تخص جميرو أما نقول تخص جميرو مدلاو بدن بزي خنا سما نقول قالات نرني تدالو زي كأما نقول تخص جميرو زي بقى تاو هادي أوت تخصون حتيرنا شمي مراهفتي بهان كل سراوت حاولتي لبهان رجمة 100 سنة حدا أساسستي بهان طرنت خبيدي أنا ما ما يفلتني را على عيني را تجديد أمازينبر همي مخان خناتات سيفلتني عسرت همش جزاي نهله مازيم حيزم نخيدم أنا وعلى عيقيدني اليوم نعنا قليل مني نعنا تفن علي عدقشي صبوا حكمنا يكاتت للخيا نسمت لين دامسو يريني حكمنا اللو كوايز قدر الدنيا وسيلم أقرام سوكلات سيلم أوقل سيلم صرفو تم زماتو ما يتملو تعرفوا ملو تم أقرام استقرص جن جرتات جن أو تاتك من قلت كلام سكايا إني راكا سكا قد في كم خد مالتي كان أنا سمنك علينا أنا نعدي ذي أتوقعس من نمز علينا ده تمي هذا رانا قاش كده يبالال የነበርኩበት ክፍል ደግሞ አርማ 13 ኮር 132 ክፍለ ጦር ማለት ደግሞ ዕርድ ትግራይ ይባላል ሻምበል አዛዥ ወይ ደግሞ ኃይል መሪ የተነሳንበት ጉንበት 28 ወደ 29 ማንጊያ ነው ከአድሚት የሚባል ቦታ ከሌሊቱ 6 ሰዓት ተነሳን ከዛ ሌሊቱ 6 ሰዓት አካባቢ ሽራሮ እልፍ እንዳል በእግር ከዛ ከሽላሉ ከመለ አካባቢ ደረስን ማለት ነው 11 ሰዓት አካባቢ ከዛ በኋላ የኤርትራ መኪናዎች ነበሩ በኤርትራ መኪና ተጉዘን ወደ ኢትዮጵያና የሱዳን ድንበር ላይ ደረስን ሌሊት ሙሉ በቃ በመኪና ስንጓዝ አድረን ልክ ከሌሊቱ ሰዓት እዛ ማን ጧት ገባን 29 ማለት ነው ልክ በ30 የተወሰነ አርፈን ከምሽቱ ማን ነው ከሌሊቱ 6 ሰዓት እንደገና ተነስተን በእግራችን ይሻለናል ብለን በእግራችን ተነስተን ልክ ሰኔ 1 ማለት ነው ሸረሪና ገብተንዋል ከምሽቱ 2 ሰዓት አካባቢ 1 ማለት ሰኔ 1 ምሽጋችን ተቆጣጠርን የአርም ሰባ የነበረበት ቦታ እሱ ተረክበን ሰኔ 1 ሙሉ ሙሉ በእጃችን ገባ ከዛን ቀን ጀምሮ እስከ ሐምሌ 25 ድረስ እዛ ቦታ ላይ ነበሩ ያው እንግዲህ የዛኔ ሴቶች ነበሩ አንድ መኪና ነበረች በርካታ ሴቶች ደክመው ስለነበር በዛ በጀልባ ማለት ነው የሱዳን ጀልባ ማለት ነው ይዟቸው ተሻገረን ሐምሌ 25 ከጠዋቱ 11 ሰዓት ተኩል በስተግራችን በኩል የነበረው በርጌስ 3 የሚባለው ተኩስ አሰማን ፌደራል መንግስት ደግሞ አጽፋው ለመመለስ ያው ሁኔታውን አይቶ ተቀጣጠለ ውጊያው በዛ ቀጠለ ማለት ነው ዓለም አቀፍ ህጎች ህፃናትን በጦርነት ማሳተፍ ወይም ማሰለፍ የከፋ ወንጀል እንደሆነ ይደነግጋሉ። ለምድር የከበዱ አዛውንቶችም የረፍት ዘመናቸውን የሚያሳልፉበት እንጂ የጦር መሳሪያ የሚሸከሙበት እድሜና ጫንቃ የላቸው። ቢያድላቸው ኖሮ የሚጦሩበት የሚመርቁበትና ማምሻ ዘመናቸውን ስለ ሀገራቸው በጎ እየተመኙ ለወጣቶች ምክር የሚለግሱበት ዘመን ነበር። አረመኔው ህወሓት ይህን ተፈጥሯዊ ህግ ተቃርኖ እና ቦይን ስደትና ሞት እንግልትና ድቀት ፈርዶባቸዋል። በማይጨበጥ ህልም ለሻዕቢያ ታዛዥ ሆኖ ለረሃብና ጥም አጭቷቸዋል። እኒህ አዛውንትና ህፃናቱ ምን በደሉ? ህገወጡ ህወሓት ለራሱ የሌብነት ሰንሰለትና የስልጣን ጥም ሲል የ15 ዓመት ህፃናትን ጨምሮ አዛውንቶችን ባለየ አረመኔያዊነት በግዳጅ አፍሶና መልምሎ ለሞት ሰጥቷቸዋል። በርካቶችም በጦርነቱ ተሰውተዋል። የተወሰነ ተዋጋ፣ ብዙ ቁስለኛ፣ ብዙ የተሰዋለ። እንግዲህ ከዛ መሃል ላይ ነው እኔ ልተርፍ የቻልኩ ማለት ነው። እጄ ሳነሳም
የተቃወመኝ ወይም ደግሞ ያንገራገረ መከላከያ ሰራዊትም እኔ አላየሁም። ጦርነቱ በሐምሌ 25 11ኛ ወር 2018 ከጠዋቱ 11 ሰዓት ተኩል ትእዛዝ ተሰጠን እና እኛም ወደ ውጊያው ገባን ማለት ነው። ከውጊያ ከገባን በኋላ ከተዋጋን በኋላ ከአቅማችን በላይ ስለሆነ መከላከያ መጥቶ ያዘን። ህገወጥ ቡድኑ በሸረሪና የለኮሰው የጦርነት እሳት በድንገት የተቀሰቀሰ አልነበረም። መንግስት ለሰላም የዘረጋውን እጅ በመግፋት ሀገርንና ህዝብን ለማፍረስ አቅዶ በስውር ሲዘጋጅበት የቆየ እንጂ መንግስት ያከበራቸውን የትግራይ አባቶችና እናቶች አረመኔው ቡድን በአጋንንታዊ መንፈስ እንዲህ አዋርዷቸዋል። ሞኝ ባያፍር ዘመዱ ያፍር እንዲሉ በትግራይ ህዝብ ስም አይኔን ግንባር ያድርገው ብሎ ይምላል፣ ይገዛታል። በዘርፊያ የዛለው ክንዱን አሳርፎ የደቀቁ አዛውንቶች ጫንቃ ላይ ፊት ብሏል። ሕፃናትን ከአፈሙዝ እንዲጋፈጡ ወንዝና በረሃ ላይ ያመላልሳል። በሸረሪና የተማረኩ የጦር መሳሪያዎችና ተተኳሾችም የቡድኑን የጦርነት ዝግጅት መጠን በግልጽ የሚያሳዩ ናቸው። በሸረሪና ውጊያ ከተማረኩት የጥፋት ቡድኑ መሳሪያዎች መካከል 2 ዘገው አየር መቃወሚያ፣ 2 የ107 ሚሜ ሮኬት፣ 1 ኮርኔት ማስወንጨፊያና 4 ኤግላ ማስወንጨፊያዎች፣ 4 ቢ10 መሳሪያዎች፣ 4 ሞርታር 120 ሚሜ፣ 15 ሞርታር 82 ሜትር፣ 1 የ81 ሚሜ ሞርታርና 44 የ60 ሚሜ ሞርታሮች፣ 17 ድሽቃና 20 በታንክ ላይ የሚጠመዱ ድሽቃዎች፣ 37 አርፒጂ፣ 72 መትረየስና 21 ታንክ ላይ የሚጠመዱ ፒኬቲዎች፣ 19 ስናይፐር፣ 248 ክላሽ፣ 4 ተተካይ ክላሽ፣ 1 ሽጉጥ፣ 1 ጅም፣ 3 መሳሪያ እንዲሁም 82 ኋላ ቀር መሳሪያዎችና በርካታ ተተኳሾች ይገኙበታል። ህገወጡ ቡድን ለሕፃናትና አዛውንቶች ያቀረበላቸው ዕጣ የሞት ጽዋ ቢሆንም ከተማረኩ በኋላ ግን ያገኙት ነገር ሌላ ነበር። በጦርነት መስክ ጠላት ሆኖ የመጣን ኃይል ከተማረከ በኋላ በሰብአዊነት መንከባከብ ባህሪው የሆነው የኢትዮጵያ መከላከያ ሰራዊት በህገወጥ ቡድኑ ተታለውና ተገደው ለመጡ ምርኮኞች ያደረገላቸው እንክብካቤም ከጠበቁት በላይ ሆኖ አግኝተውታል። ሸወይ ነጨይ ውለይ ይባሃል 43 ኮርሚት 32 ኮርሚትን 32 ኩለ ሰራዊት ጽናዓት ሸለቃ 3 ሓቂ ተማሃሪት ተባብሉ ወርሒ ክልተ አጣሚጥና እስከ ሐምለ ካብስተ ተከዘኻዊ ጦርነት ሲጀመረ ተከዘኻዊ ተማሃሪ ተዛሒና ምን መቃው ተኸስም ሰዓጻና ሆፍት ነፍትሮ ወሪና አፍትሮኛ ተሓይና ጽቡቅ ይስከፍቶ በረኻት እስካለና ሁሉ ሽዑ ምስመጣናውን ብዙሕ ቃል ገረብና ሻወር ምናምን او መሳ ምናምን ሄውና መለቀሰውን ሄውና ጽቡቅ ዋይ ምጥምቃ ምን እንግደፈው ወይ ሰላም ጥራሕ እንድል ነበር። በቃ እንደ ወንድማቸው በቃ ተንከባከው ነው የወሰደኝ። ዘዋላ አትፍሩ ምናምን ማሉና ዘዋላ ወደ ሕክምና አስገብተው እስካሁን እየተንከባከውና ያለው የፈለግነው እንበላለን፣ የፈለግነው እነሱ ይበሉት እኛም እንበላለን። ምንም የከፋነ ነገር የለም። ጥሩ ላይ ነው ያለና በቃ ወደ ጦርነት እንዳይገቡ በቃ እንድተውት ነው የሚፈልግ። እንደኛ እንዳይሆነ ጥሩ ነገር በቃ እንዳይወጡ ወደ ውጊያ እንዳይገቡ በቃ እንትን እንዲሉ በቃ እንደከለከሉ አንዋጋም እንዲሉ በቃ እንደኛ የኛ እጣ እንዳይደርሳቸው ብዙ ሰዎች ስለ በረሃ ላይ ተነን ስለመጣ እንድተው ነው የምንፈልገው። ስሜ ጸጋይ ሙላ ይባላል። የቆሰልኩት በ25 ነው። ሸረሪና የሚባል ቦታ ከቀኑ 6 ሰዓት ይሆናል እና እንደተመታሁ ያው ብዙ ነን የነበርነ እጃችን ሰጠን። ወዲያው መጥቶ መከላከያ ራስ ነው ፈረስ ጠይት ያደረገልኝ
ወደዚህ እስከሚመጣ ድረስ እያጠው ደም እየፈሰሰብኝ ነበር። እየጠረጉ እያሉ እየተንከባከቡ ነው ያመጡት። ምግብ በሰዓታችን ነው የምንበላው። ፍርናሽ ማለ ሁሉ በቃ አሪፍ ነው የሚንከባከቡ ነው ያለው እና እናመሰግናቸዋለን። የሸረሪናው ክስተት አንድ ነገርን ግልጽ አድርጎ አሳይቷል። ህገወጡ ህወሓት ከምንም በላይ ለትግራይ ህዝብ ጠላትና የህልውና ጠንቅ መሆኑን የህወሓት አንጃ ህፃናትን ከትምህርት ገበታ አዛውንቶችን ከረፍት እየነጠቀ ለሞት የሚዳርግ ግፈኛ ስብስብ መሆኑን የምርኮኞቹ የምስክርነት ቃል ቁልጭ አድርጎ ገልጾታል። የዚህ ቡድን ዕድሜ መራዘም ማለት የትግራይ ህፃናት እልቂትንና የትግራይ ህዝብ ስቃይ ማለቂያ የሌለው ማድረግ ለመሆኑ ይህ ሀቅና እውነታ ማሳያ ነው። ሻዕቢያ በረጅም ሰንሰለት እግር ተወርች አስሮ እንዳሻው የሚዘውረው ህወሓት ከአረመኔያዊ ባህሪው መቼም የማይላቀቅ ለትግራይ ህዝብም መከራ የሆነ ቡድን ነው።